ስለ አብርሽ ጥርስ የማታውቁት ሚስጥር። እስከዛሬ እንግዲህ የአብርሽ ጥርስ የራሱ የሚመስላችሁ ብዙዎቻችሁ ናችሁ እና ለምን ይሄን ሁሉ ብር እያለው ለጥርሱ እንዴት ማሰሪያ አቃተው ብላችሁ ብዙዎቻችሁ በአይምሯችሁም ሆነ በኮመንት ስር እንትን ትላላችሁ እና በተለይ በቲክቶክ እና እንዲሁም በቃ ብዙ ሰው ስለ ጥርሱ መበላሸት ይሳለቁበታል፣ እንዲሁም ግራ ይጋባሉ። እንግዲህ እውነታው እንግዲህ በጣም ለእናንተ ስላልሰማችሁ ነው እንጂ ታውቁት ነበረ፣ ባለፈው ባደረገው ኢንተርቪው ማለት ነው። እና እኔ እሱ ከተናገረው ነገር ልንገራችሁ ጥርሱ ለምን እንደዚህ እንደሆነና ባለፈው ባደረገው ኢንተርቪው ምክንያቱን እንግዲህ መጥቀስ ባይፈልግም የፊት ለፊት ጥርስ እንደሌለውና አርቴ ስላደረገ ነው። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ።